የባለራእይና የነቢይ ልዩነታቸው አንድነታቸው። ነቢያቶች ለመስማት ያያሉ፣ ባለራእዮች ግን ለማየት ይሰማሉ። ነቢያቶች እንደ ንስር ናቸው፣ በትኩረት አይናቸው ከሩቅ ያያል። ባለራእዮች ግን እንደ ጉጉት ናቸው፣ ራሳቸውን እያዟዟሩ አካባቢያቸውን በትኩረትና በጸጥታ ስለሚያጠኑት ዕውቀትን ይሰበስባሉ። ብዙውን ሰዓታቸውን በትኩረትና በማየት በማዳመጥ ያሳልፋሉ። ነቢያቶች ለመስማት ያያሉ፣ ባለራእዮች ግን ለማየት ይሰማሉ። ባለራእዮች ሁሉንም የስሜት ህዋሳቶቻቸውን ይጠቀማሉ። ለዚህ ነው እግዚአብሔር በኢሳይያስ 29 ከቁጥር 10 ላይ የባለራእዮችን ጭንቅላታቸውን የሸፈነው። ሁሉም የስሜት ህዋሳቶቻቸው ሁሉ ያሸታሉ። ለምሳሌ እዚህ ቤት መጥፎ መንፈስ እንዳለ ይሸተኛል፣ እዚህ ቤት መጥፎ ስሜት እንዳለ ሴንስ እያደረኩ ነው። አንድ አገልጋይ ይሄንን ስትሮንግሊ ሲቃወመኝ ነበር። ለዚህም ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 15 እና ኤፌሶን 5:2 አንብበለዋለሁ። ስትሮንግ ስፒሪቹዋል ሪሌሽንሺፕ ያለው ሰው ያሸታል፣ ሴንስ ያደርጋል። ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 15 ለሚድኑትና ለሚጠፉት ለእግዚአብሔር የክርስቶስ መዓዛ ነን፣ ለነዛ ለሞት የሚሆን ለነዚህ ደግሞ ለህይወት የሚሆን ሽታንን ብሏል። በተጨማሪም ኤፌሶን 5:12 ለእግዚአብሔር የመዓዛ ሽታን የሚሆንን መስዋዕትን አድርጎ ለኛ ራሱን አሳልፎ ክርስቶስ እንደሰጠ የሚናገር ፓርት ነው። ነቢያቶች ግን አይናቸውን ይጠቀማሉ። አሮንና ማርያምም በሙሴ ላይ በተነሱ ጊዜ እግዚአብሔር በዘሁልቁ 12:6 ላይ በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ እገለጥለታለሁ ወይም በህልም እነግረዋለሁ። ባሪያዬ ሙሴ እንዲህ አይደለም፣ በመገለጥ እግዚአብሔርን ፊት ለፊት ያየዋል፣ የእግዚአብሔርን መልክ ያያል ይላል። ሙሴ ባለራእይም ነው፣ ፕሮፌትም ነው። ነገር ግን በብዙ የመጽሐፍ ቅዱሳችን ቨርሶች ላይ ሙሴ ፕሮፌት ነው የተባለበት ምክንያቱ ሙሴ ከእግዚአብሔር የሰማውን ቀጥታ ለህዝቡ ስለሚነግር ነው። በእግዚአብሔር ፋንታ ለህዝቡ ከእግዚአብሔር የሰማውን ይናገራል ማለት ነው። እግዚአብሔርንም ስላልታዘዙት በኢሳይያስ 29 ከቁጥር 10 ላይ እግዚአብሔር የነቢያቶቹን አይናቸውን የሸፈነው፣ የባለራእዮቹን ግን ጭንቅላታቸውን የሸፈነው። ሁሉም ባለራእይ